ሄሎ ቢራ ልንጠጣ ብለን እኮ ከ18 በታች የተከለከለ ነው ብለው 17 ሆነን አንተን እየጠበቅን ነው እስክመጣ። በቃ ቶሎ ና ኑ በቃ ውስጥ እንጠብቅ። አፉ በለኛ ከስራ ቦታዎቹ መጣው ተሸግሬ ነው። ምን ተፈጠረ? ምን መሰለህ ዶክተር ይኸውልህ አንድ የሆነ ጊዜ ከሰው ጋር ተጣልቼ ቦምብ ታቀፈው ብሎ ሰጡኝ። እዚህ ጋር ሳረገው ፈነዳና ቆለጤ ትንሽ ያስቸግራል። በቃ ወይስ ምናምን ታረጋለህ? እምቢ አለኝ። ሽንት ምናምን ያስቸግራል። ኧረ ቤት በኩል ተቆርጦ እና በቃ የሆነ የውሻ ምናምን ልግጠምልህ። የሰው የለም የውሻ ነው ለጊዜው ያለ። ይሁን ከባሰው እንግዲህ ይሁን እና ቆይሽ ምን ያለ ስራ ቦታ መጣ? ምን ተቸገረ? ባጃጅ ጠራና ይዤህ ልሂድ። እሺ ባጃጅ ያዘው ዶክተር እንዴት ነው? ሰላም ነው? ተሻለ? እስቲ ና ቁም በልሽ። ኧረ አታስ እንዴት ነው? አሪፍ ሆነልህ? ቆንጆ ሸናበታለሁ። ግን ዶክተር ሲሸና እንደዚህ ምለው እግርን ከፍ እያረከው ነው እንጂ እንደውም እኮ ማለት ነው ግማሹን ገጥሜልህ ነው እንጂ ሙሉን ብገጥምልህ ኖሮ ሸንተስ ጨርስ እንዲህ ምናምን ታረግ ነበር፣ ትደፍነው ነበር አፈሩ ጨራሽ። እና አሪፍ ነሽ፣ ችግር የለውም። ዞሮ አሪፍ ነው። ቻው በቃ በእርግጠኝነት መጥቶ ነው የሚሆነው። ይኸው መጥቷል። ኧረ ፈጣሪው ግን እኔ እንግዲህ የእንግዲህ ልጅ ነኝ እንዴ ሁለዚህ ሰውዬ ነኝ። ደግሞ ፍጥነቱ እንዴት ነው የሚራመደው? እንዲህ እየተራመደ ባሸት ነበር የሚለው። ይሄ እንዴት ነው? ይኸውልህ መጣሁብህ እኮ ነው የሚባለው። ምን አልከኝ? አይ ምንም። ይኸውልሽ እኔ የምለው እሺ፣ እዚህ ይሄ መታጠፊያው ጋር አዲስ ሊስትሮ እኮ ተከፍቷል። ኧረ እባክህ እኮ አንተ ደንበኛ የተሻላል ብዬ እኮ ነው። በል እስኪ ፎ አድርጋት። እኔማ ለምሳ ወጣሁ እኮ። እዚሁ አይደል ያለው? አይደለም ደግሞ እዛ ጋር ለጥፍ ያላየህም እንዴ? አድራሻ ለውጥ አድርጌያለሁ። ከማን ጋር ነው አሁን? እዚሁ አይደል ያለው? እኔ የለውም። ኧረ እባክህ ፎ አድርጋት። ቀልዱን ተው እንጂ ስራ አይደል እንዲያስቀው ወኪል ወደሽ እንዴ? ዋው በጣም ነው የሚያምረው። ፈትናችሁስ ብትይ ከባል ሀገር ላይ ፈተነ ነው ካንቺ የሚጠበቁት ስልክሽ አየር ላይ እሺ 38 እሺ 20 ሰደነ አንተማ በሰው መኪና ነው እንደዚህ ይችላል። ደግሞ ታስታውቃለህ። ምን መሰለህ ወስኒት ኖ አይደለም 39 ምን 39 ደውልልኝ። እሺ ምን የጫማሽ ነው? 39 አማይ የጫማሽ የወገብሽ እስቲ ልጅ ተነሽና ቤቱን አጽጂ። እማዬ አሁን ገና እኮ ጥፍሬን ተቀባሁት። በቃ አንተ ተነስና አጽዳው። እስቲ እቺን ዕቃ ለቅለቅ አድርጊልኝ። እማዬ አልደረቅም እኮ። በቃ አንተ ጠባው። እሷ እንደሆነ ጥፍሯ አልደረቀላትም። እስኪ እቺን ሽንኩርት ከተፍ አድርጋት። ለምድነት በጠዋቱ ጀባ ገድ እንዳልሽኝ ብረት በጠፋ ሰዓት ብረት ሰጪ ሆነሽ ተገኝተሻል። አመሰግናለሁ የኔ እናት። ቴንክ ዩ ሶ ማች። ለኔ ብረቱ እንዳልሽ ላንቺ ማቅለጫውን። ታዲያ በሯ ትንሽ ደከም ብላለች። ቀጣይ አሮጌ ጫማ ብልቃጥ ጠርሙስ እዛው ያዚው ዲዛውን ብቻ አስጠጊው። ቁራሌው ወይ እናት ትገዛለህ? በደምብ ግጥም አድርጌ ነው የምገዛው። ብረት ምናምን መሸፈኛ ነች እኮ እጂ ብዙ ውስጥ የምንገዛው ነገር አለ። አንቺ እስኪ ይሄ ነው? ኦኬ ትንሽ የድሮ ነው 150 እና የድሮ ዕቃ እኮ ነው። ምንድን ነው የምትይኝ እንዴ? ሜሪ አርምዴ ለመጀመሪያ ጊዜ ፀጉሯን የተኮሰችበት ካክስ ምን አድርግ ነው የምትይኝ? አድዋ 00 ወስደሽ አስመዝግቢው እንደ ቅርስ ይመዘገብ እንትን ይጎበኝልሻል። ይሄ ጅላቂ ገረዛ ቁሬ የተሰበረ ባልዲ አለ ትገዛለህ? አንተ አጠራሩ ሁሉ አልተመቸኝም። ቁሬ አንተ ያልተመቸን ሰባራ ባልዲ እኔ ምን ላድርግልህ? ቁሬ ቆርቋዛ ይሄ ምንድን ነው ይሄ ልብስ? ትታውዱድ ጓደኞች ይሄ አይሆንም። ይሄ ነው ቆንጆ ያዘ። ምንድን ነው ያባል? ለራስ ነው እንዴ? በጣም ቆንጆ አይተዋል። ኳሊቲው ራሱ አይሆነኝ። ወገቡ ናስቲ ወገብ የሚታወቀው በአንገት ነው። አየው በቃ እንቅ አድርጎ ነው ያዘ። ይሄ በጣም ቆንጆ ነው። ያዝ ራስ ዳደር ቤት ነው የምታምሽ። ለኔም ላንተም ይሆናል እንደውም ለጠጣል
እኔ ምን ጋርዲስ አይሰራ ጋርዲስ እየተፈለገ አይደል? የት አለ? ምንሽ ነው የሚያንደባለው? ለምን ነው የሚያንደባለው እንዴ? አሎ እንዴ አቺ አባ ለውታለሽ እንዴ ነው ሰላም ነው አንተ ነገር እኔ ነኝ ጋርዷ እንዴ ነው ልምድ አለ ችሎታ አለ እሺ አንተ እንዴ ብዙ ማማ የእንዳ ልምድ አለ የእንዳ ልምድ አለ ልምድ ብዙ ነው እንትን ስለምለ ልምድ ሰርከስ 20 ዓመት ሰርቻለሁ 20 ዓመት ይገርማል ጂም ደግሞ 17 ዓመት እድሜ ታዲያ ገና እኮ ነው እድሜ ገና ነው እድሜ ውስጥ ነው ውስጥ እንትን ብያለሁ ውስጥ ማዘር ባፊት እሺ ችግር የለም እንደዛ እኮ አንድ ሰው እንዳይጠገኝ ጠብቅ ማንም አንድ ሰው እንዳይጠገኝ ማለት አንድ ሰው ቤካ ብራዘር ምንድነው አሮቤካ ኧረ በጣም አርናልኝ ብራዘር ችሎታ ያሳይ አለቃ ኧረ ቤካ ብራዘር ማን ነው ይብራል እሺ ችሎታ ይቀጥሩ ቀጨው እና ታዋርት ይብላ አዋ አንተ ለምዳል አንተ ለምዳል በቃ አንድ ሰው እንዳይጠገኝ አንድ ሰው ያፈት በረከት እንዴ አረጋው ማን እና ታዋርት ይብላ አንተ በቃ ትልቅ ሰው ነህ። በቃ አሁንማ ጀነንያ እኮ ምራመሪና አባት እኔ የሚገርምህ ሀብት አለኝ እኮ አቃለ 10 ሚሊዮን ብር ባንክ ያለኝ ነገር ለመኪና አለኝ ብዙ ነገር አለኝ ብቻ አንተ ገና ብዙ ተባ አለኝ አለቃ ምን ማድረግ አልችልም ሁሉንም ጋደልኳቸው ሲማ ያለቃ ብር የት እንደሚገኝ ታውቃለህ ወይስ አታውቅ? ወይኔ ብራዘር ሲናገራኝ የለው ወይስ አልናገረኝ? ያላቀው ማማውት ነው። ኧረ ተይ እንጂ ምን ያረኩሽ? ልኑርበት። እሺ ሰላም ነው። ወዴት ነው የምመለሰው? እና የት ነው እንደዚህ ዳራትን ጋር በጣም የምትሄደው? ቀጠሮ አለኝ ዛሬ። ማግባት አይቻልም ዛሬ። ለምንድን ነው የማይቻለው? በቃ ማግባት አይቻልም ተባልክ። የታለ ዩኒፎርም እና ደብተር? የምን ዩኒፎርም እና ደብተር? ቀበሌ አንዴ መጣ። በቃ ሆነ እንደዚህ አይነት ዱርዬ ፀጉር እንደዚህ አሳድገህ ነው የምትገባው? ያማሃል እንዴ? ምን ሲማ እንደዚህ አይነት ዲሲፕሊን የሌለው ሰው ማግባት አይችልም። በቃ እባክህ አታዞርበል። አይዴት አለ የምን አይዲ ነው? እኔ ገና መታወቂያ ልወስድ ዛሬ ተቀጥሬ አይቻልም። ያለ መታወቂያ ማግባት አይቻልም። ሲጀመር አንተ ምን አገባ? ዘበኛ አይደለ እንዴ? ዞር በል ወደዛ። ዘበኛ አይደል? እሱ ነው የፈለከው። ዞር በል። ማግባት አችልም። አጋባም እንደው ጨረስኩ። በቃ አጋባም። ዞር በል ወደዛ። እንዳትገባት ታርካኝ። በቃ እንደውም ታውቃለህ፣ ለእንትኑ ለዋናው ነው የምነግረው። እንዳይሰራልን እናደርገዋለን። ለምንድን ነው የማይሰራልኝ? እንዴ አማሃል እንዴ? አባ እናገኝ ነው። ወላጅ አምጣ። የምን ወላጅ አምጣ? ጨረስኩ። ዞር በል። እኔ ከሳለሁ። አባ ታላቅ ያለ ሰው ይዘና አይቻልም። ማግባት አችልም። ታላቅ ያለ ሰው ይዘና ዞር በል አንተ። ዞር በል በቃ። ወዴት ነው ዞር? አርጌ እንዳልጥል ይባል ምንድን ነው ዳራቱ የሚገላ? አይ ቁም ነገር ነው። እኔ ዛሬ የማወራው ቆይ፣ ማን ነው ስልኬን የሚሰጣችሁ? ማን ነው ስልኬን የሚሰጣችሁ? እኔ አልቻልኩም እኮ እኔ አልቻልኩም። በቃ ባለፈውም ዝም አልኩኝ። የፕሮሞሽን ስራ አዳልኝ ይሻልኩኝ። ተነጋገርን በቃ ፒሶንን በቃ አረ ይሰራል ምናምን አልኩኝ። በቃ እኔ ሀብታም ሆንኩኝ። ቡጋቲ ገዛው፣ ላምበርጊኒ ገዛው። አሳልሙኝ። የምን ማስታወቂያ ነው እለዋለሁ? የዳይፐር ማስታወቂያ ነው። አሮነ ተሰራደ ቦርኮና አንተ ቦርኮና። ለምንድን ነው አንዳንዶቻችሁ እንደዚህ የምገረስሱት? ቆይ ገርሲሳ ነህ እንዴ አንተ? ተስናሱ ጋር መኪና እያቆምክ ዝም ብለህ ነው እንደው ዝም ብለህ እንትን መሰለህ እንዴ? እኔ መሬት አንተ አትስናል ፓድ እንደዚህ ምን እያለ ነው ልጆት? እዚህ መኪናውን አቁመህ አላየሁህም? ባታዊ ነው አይደለ? እዚህ ላይ ጉድፍ አላየህም? እንደዚህ ላይ እዚህ እንትን ነገር ሳታይ ልጫን ነበር እኮ እንትን ባለ እንትን እኮ ነው መቱኝ። እዚህ ላይ የሆነ ነገር አይቻ አራገፍኩልህ እንጂ ነው መታው እንዴ? ጥሩ ነገር ሲሰራ መተውኛል። እንደዚህ ጋር አልመታውህም። የሆነ ነገር ነው ያራገፍኩት። ሲያስፈራራ አንተ ደግሞ ምን አይነት ሰው መጣ? የሚራገፍ እናንተ አታውቅም እንዴ? ለምንድን ነው የመቱኝ? አልመታውም እኮ አይደል? ሲጀመር የኔ ብሎ እንትን የኢትዮጵያ ብሔራዊ መዝሙር ለመዘመር 1 2 3 አታዘምርም እንዴ? አዘምርም? አልዘምርም። ለምን? ዋንድሪክ እንዴት ከወጣው አምባሽ ይደረግ ምን ወይ አየፀሐይ
ውይ ጋሼ ብር ጥለዋል። አየልሽ ብር ጥለዋል። ውይ የኔ ልጅ ተባረክ። አሜን ተባረክ። ህልምሽን ያሳካው። አንተ ምን አባ ነው የምትስመኝ? ማን ስለሆንክ ነው? አታውቅም? በጣም እንደምጠላህ አታውቅም? አንቺ አንዴ እዛው ልክስክስ እንዴ! እርሶ ግን ምን አይነት ቅሌታም ኖት? ምን አይነት ምርቃት ነው የሚመርቁኝ? አረ እንደውም አምጥስ ብሩን ምን ይመስላሉ? ምን አይነት ትውልድ ነው? ናቷ እስቲ በእናትህ እንዴት ነሽ? በእናትህ ነይ ልሸኝሽ። ግቢ ነይ። ልሸኝሽ ማለት ምንድን ነው? ምን ማለት ፈልገህ ነው አንተ? ልሸኝ በእግር ከምትሄድ በሰው ፊት ልሸኝ ምናምን ትላለህ እንዴ አንተ? ዛሬ መኪና ገዛና ምናምን ወንድሜ እኮ ነው። አንተ ያማል እንዴ? እና እየጮክ ነው እንዴ ልሸኝሽ የምትለው? ቀስ ብለህ ምናምን ነው የሚወራው። መነጽርህን አውልቀህ ደግሞ አውራ ፍሌክስ ታደርጋለህ እንዴ? ኧረ በእናትህ ልሸኝ። ኧረ በእናትህ ዝም በል ልሸኝ። ቀስ ብሎ ነው ልሸኝሽ። እየተጮህ ነው እንዴ ልሸኝ? ማሽጮኩኝ አንተ እኮ ታዝለህ ነው ማቀህ እኮ በጣም እጩ ዛሬ መኪና ስለገዛ እኮ ና ልሸኝህ እኮ። ኧረ በእናትህ ፍታ በእናትህ። እሺ ከጎልበቴ ቀና ብዬ ጎንበስ እንዴ አይደለም ታላቀኝ የኔ አባት ልሸኝ ምናምን ብለህ ቤት መተህ ነው በሰው ፊት አደባባይ ላይ ልሸኝ ትላለህ እንዴ? ሂድ እግር ሲፈረፈር እንትን ትላለህ። ሂድ እግር ይፈረፈራል። እንዳቆርጠው በህግ አምላክ እንዳቆርጠው ስላሽ ማነው ዝናሽ ላይ አንተ እንዳለከኝ ምናምን በለካበት ሂድ ከዚህ ከየት ነው የመጣው? አይ ለፋሲል እኮ ነው። በቃ እሺ ጨርስ። ጨርሻለሁ። ጠፈራለሁ። ኧረ ምን ቦታ ለምጄል እኔ ሆነ ሰው አንስቼውስ መጭጥለውና አንስቼ ማዳበሪያ ነው ማረገው። እውነትህ ሙትነ የማይበቅለው ቲምር እንኳን ግቤስ በቀለ። እንዴት እጅግ በጣም ነው የማመሰግነው ልጅ። ምንም ማለት አይደለም። አይዞህ እንግዲህ እኔም ትምሬም አንተ ነው እንግዲህ የምጠብቀው። አትጥፋ። ልሸኝ እንዴ? በቃ እሺ። ኧረ ተዋለሁ ችግር የለውም። አይ ኦኬ ቀጥል። ይኸውልሽ ዶክተር እኔ አልቻልኩም። በቃ ይከፍለኛል፣ ራሴን ይከፍለኛል። አልቻልኩም። ኦኬ በጣም ይከፍልሃል። በዶላር ነው እሱ ደምሻል። ይኸውልሽ በዛ ላይ ያስቀምጠኛል። በጣም አሪፍ እኮ ነው ማስቀመጡ። ያው ልጅ ከምትንቀለቀል ብትቀመጥ ጥሩ ነው። ሲያዩት ከሲታ ስለው ተቀመጡ መቀመጥ ነው የመሰለ ነገር አሁን እንዴ አባሙ ይጨቀጭቀኛል። ይገርም ነው ግን እኔ ተአምር እንዴ የምን አንተ ነው አንተ ነው የሚባለው? አንተ ቤት ኢኮ ነው መጨረሻው አይደል? አንተ ወንድም አሞርቲዝ አለ እንዴ? ወንድም ነው ምንድነው የምታወሪው? ወንድሜ ቤት ሜ ኢኮ ነው መጨረሻው። ኧረ በእናትህ ጊዜ የለኝም። በእናትህ እስቲ ቤት ከኔ መጥቶ ሄሎ ማሜ 3 ዙር ቦምበለች ላከው እንጂ ማሜ ምንድነው በሐሙስ ቀን አሸጥሩኝ? በሳይክል ልከው ነው በቴሌ ብርም ላዋገባች ቶሎ ላክኝ። ዛሬ ምንም እንዳትለኝ አንተ መቼ ነው ጉዟችንን የምንጀምረው? እንጀምራለን እንዴ ከሊቢያ ጣሊያን የምትሸጋገሩበት ባህር ደርቆ እኮ ነው። እስኪ ዘንብ ነው የምንጠብቀው። ባህሩ እንደሞላ እንሄዳለን እንዴ። ከደረቀ እኮ እንደውም አሪፍ እኮ ነው። በመኪና ቶሎ እንደርሳለን ማለት ነው። መድረሱ አይደለም ችግሩ መንገዱ የሚያውቁት ባህር ውስጥ የነበሩት የኔ የምላቸው 2 ሻርኮች ናቸው። አሁን ባህሩ ደርቆ እነሱ ራሱ መንቀሳቀስ አልቻሉም። እንደውም ትላንትና አሳው ወዳሉ በዚህ አጋጣሚ አሳ ለበላይ እጄ አሳው መጥቶ አንድ እንደወረስ ምላሱ ላይ ጽሁፍ አየሁኝ ማለት ሳነበው ሻርኮቹ ናቸው። መንቀሳቀስ ስላልቻሉ ዊልቸር ላክልኝ ብለው መልእክት ይላሉ። እንዴ ዊልቸሩ እንደደረሰ ታዲያ ጉዟችንን እንጀምራለን ማለት ነው። እሱ ብቻ አይደለም ችግሩ። አሁን ጥቅምት አይደል? በረሃው ራሱ ሳር አብቅሎ ዛፍ ብቻ ነው። ብንሄድ አንተ ራሱ ደብሮ እንመለስ ነው የምትለኝ? አረ ለምንድን ነው የሚደብረኝ? አይደብረኝም። እንደውም ከፀሐይ ቃጠሎ ኳጥም ምንድን አለ ነው። አንተ ደግሞ ስደት በፀሐይ ቃጠሎ ካልተንገበገብኩ ምኑን ስደት ሆነ? ሃይኪንግ በለው እንጂ እባክህ እየቀለደብን ነበራችን። መልስ እንደው ምንድነው የምትለው? ምንድነው የማወጣምጣት ይዞር ወደዛች ቀርቲ ምንድነው የምትለኝ? እውነቷን ነው። ጉዟችንን ካልሄድን ብራችንን መልስልን። ከየት መጥቶ ነው የሚመለሰው? ብሩ እኮ እንዳለ እኮ ተከፋፍሎ አልቋል እኮ። እንዴ ለምንድን ነው የተከፋፈለው? ይኸውልህ ደን ሆኗል አልኩ አይደል? በረሃው ለማስመንጠሪያ ከፍያለሁ። ደኑ ጣሊያን እንደገባችሁ ለፓስታ መብላት አለባችሁ። የ2 ፓስታ በእንጀራ ተከፍሏል። እዚህ ሱዳን ላይ ራሱ የ2 ቡሪ ተከፍሏል። ከየት ምን መጥቶ ነው ብር የሚከፍል? እሺ ታዲያ መቼ ነው ጉዟችንን የምንጀምረው? መቼ ነው የምንጀምረው? እንደውም ምን ያበጠው ይፈንዳ በቃኝ። እኔ ይኸውልህ ምንም ስደት ምናምን ማቅል ነገር የለም። እኔ የመሬትና የቤት ደላላ ነኝ። ምን አትበለኝ። በቃ እኔ ቤትና የከፈልከው ብር ላይ 1 ሚሊዮን ጨምር መሀል ሆለታ ላይ 43 ካሬ መሬት አጋዛህ። ጫቱ አንተ ነው እንግዲህ ማሜ ልጅ ቆየህ እኮ ሸምስ ወይ ምን ነው ፊትህን ጥለዋል? እባክህ ርቦኛል እና ይዳበላም እንዴ ታዲያ? አረ እባክህ ወይ እበላለሁ ብዬ ወጥቼ እዛ ካፌ ስገባ ጓደኞቼ ወተት ማኪያቶ ምናምን አዘው ጠጥተው ነበረ እና የነሱ ሂሳብ ከፍዬ እኔ እኮ አልጠጣሁም። የነሱ ከፍዬ ሲያቀብጠኝ አሁን በራብ አልሞትኩም። የማያልፍለት ደሃ ሀብታም ይጋብዛል። እውነትህ ነው አባቴ በባዶ ቀር። ጤና ይስጥልኝ ታራሚዎች ማለቴ ተማሪዎች። እኔ ኢንስፔክተር ቲቸር ጸጣርጋቸው እባላለሁ። ለቀጣዮቹ 6 ወራት ማትስ አስተማሪያችሁ እኔ ስሆን እነዚህን ኤክስ እና ዋይ የተባሉ 2 ግለሰቦች
ከገቡበት ገብተን አድነን ይዘን ለህግ እናቀርባለን። ማን ነው ያለው? አንድ ሰው አፉን ከፍታለሁ ቢል ፍርድ ቤት ነው የምገትረው። ለሁለት ትከፈላላችሁ፣ ምድብ ሀና ምድብ ለ ግማሽ ኤክስን ግማሽ ዋይን ትፈልጋለህ። ለመሆኑ ኤክስ እና ዋይ ለመጨረሻ ጊዜ የት ነበር የታዩት? ቲቸር ትናንት ማታ ኤክስትሪም ቡክ ውስጥ ችለውት ሲያደርጉ አይቻቸዋለሁ። ጥሩ። በሰዓቱ አንተ የት ነበርክ? ላይብረሪ እያጠናኋቸው ነበር። በአካባቢው ለየት ያለ እንቅስቃሴ ሲያደርግ የነበረ ሰው ነበር? ምናልባት ሊያግታቸው የሚችል ምናልባት ላይብረሪስቷ ማስረጃ አለ? እየዞሮች መጽሐፎቹን ስትሰበስብ አይቻታለሁ። አሁኑኑ በቁጥጥር ስር ውሏት። ኧረ ስለ መድኃኒዓለም ቲቸር አመረርክ እንዴ? ኧረ ከቀልብ ሁን። ይቅርታ በእናታችሁ በቃ በመሀል የፖሊስነት መንፈስ ይነሳብኛል። ካልሆነ ወይ ጸበል ነገር ምን አልካተ? አይ እዚሁ ነው። ኧረ መደፋፈር። ነገውኑ ጣቢያ ምስክር ይዘህ ማለት የቢሮ ወላጅ ዘንድ ትመጣ። ኢንስፔክተር ይቅርታ ግን እንደ ሀሳብ መጀመሪያ ፖሊስ ጣቢያ መልቀቂያ ብታስገባ ባይ ነኝ። ልብህ እኮ አሁንም እዛው ነው ያለው። ዝም በል አንተ። ለመሆኑ የተሰጠህን ተልእኮ ፈጽመሃል? የምን ተልእኮ? የቤት ስራ ሰርተሃል ወይ? ማትስ ደብተሬን ሰርቀውኝ አልሰራሁም። እንደውም ይፈተሽልኝ። ይቻላል። ከፍርድ ቤት የፍተሻ ፈቃድ አለ? ኧረ ተው ቲቸር ተው። ቆይ በግድ ነው እንዲያባረሩ ከፖሊስ ጣቢያ? እባክህ እዛው ፖሊስ ጣቢያ የብሄር ነው መሰል የሚሻለኝ።